ሰላም ጤና ይስጥልን የተወደዳችሁ ተመልካቾቻችን ከከፋ ቴሌቪዥን ለዛቱ ያዘጋጀናቸውን ዜናዎች ይዘን ቀርበናል። ከዜናዎቹ ጋር ብሩክታይት ባኔ አብራችሁን ቆዩ። ህዝብን ተጠቃሚ ለማድረግ ሀብት በአግባቡ መሰብሰብና አገልግሎት ላይ ማዋል እንደሚገባ የካፋ ዞን ፋይናንስና ኢኮኖሚ ልማት መምሪያ ገለጸ። መምሪያው የተገባደደ በጀት ዓመት አፈጻጸምና በ2017 እቅድ ላይ ከባለድርሻ አካላት ጋር የምክክር መድረክ አካሂዷል። ዘገባው የባልደረባችን ታምራት ባዩ ነው። ተጨማሪ ያለ የካፋ ዞን ፋይናንስና ኢኮኖሚ ልማት መምሪያ የ2016 ዓመተ ምህረት የስራ አፈጻጸምና የ2017 በጀት ዓመት እቅድ ዙሪያ ጉዳዩ ከሚመለከታቸው አካላት ጋር በዞን ማዕከል ውይይት ማድረጉ ይታወሳል። መድረኩን በንግግር የከፈቱት የዞኑ ምክትል አስተዳዳሪና የገቢዎች መምሪያ ኃላፊ አቶ ደመላሽ ንጉሴ የህዝብን ተጠቃሚነት ማረጋገጥ የሚቻለው ሀብትን በአግባቡ በመሰብሰብ ከነበረው ዕዳ በመውጣት ምርትና ምርታማነትን ማረጋገጥ ሲቻል ብቻ እንደሆነ ተናግረዋል። በመድረኩ የካፋ ዞን ፋይናንስና ኢኮኖሚ ልማት መምሪያ ኃላፊ አቶ መቅደስ ማሞ በበኩላቸው በበጀት ዓመቱ ከ4 ቢሊዮን 830 ሚሊዮን 273 ሺህ ብር በላይ በጀት ማጽደቁን ገልጸው ይህም ካለፈው ዓመት ጋር ሲነጻጸር 31 በመቶ ብልጫ እንዳለው ተናግረዋል። ይሁን እንጂ በዞኑ ከ2014 ዓመተ ምህረት ጀምሮ ከ258 ሚሊዮን 873 ሺህ ብር በላይ ውዝፍ ዕዳ መኖሩ በፋይናንስ ስርዓት ላይ ተግዳሮት መፍጠሩን ያነሱት ኃላፊው ይህንን ከግንዛቤ ውስጥ በማስገባት ሀብትን በአግባቡ መሰብሰብ እንደሚያስፈልግ አሳስበዋል። በቦታው የተገኙት የዞኑ የመንግስት ዋና ተጠሪና የብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ኃላፊ አቶ አጥናፉ ኃይሌ በበኩላቸው ሁሉም ስራ በውጤት እንዲታጀብ ሀብት እንደሚያስፈልግ ገልጸው እቅዶቻችንን ከግብ ለማድረስ ገቢን በማስፋት በጀትን በአግባቡ መጠቀም ያስፈልጋል ብለዋል። በመድረኩም የዞኑ ከፍተኛ አመራሮች፣ የወረዳዎችና የከተማ አስተዳደሮችና ባለድርሻ አካላት ተገኝተዋል። በቦንጋ ከተማ አስተዳደር በመሰጠት ላይ ያለውን የኮደርስ ስልጠና ስኬታማ ለማድረግ ከመንግስት ሰራተኞች ጋር ውይይት ተካሄደ። ከከተማ አስተዳደር መንግስት ኮሙኒኬሽን ለተገኘ ዘገባ ሳሙኤል ቆጭቶ የማጠናከሪያ ውይይት መድረኩን የመሩት የቦንጋ ከተማ አስተዳደር ጽህፈት ቤት ኃላፊ አቶ ዘለቀ ወዳጆም የከተማው የኮደርስ የስልጠና ስራ በምክትል ከንቲባና በከተማ አስተዳደር ጽህፈት ቤት ኃላፊ እየተመራ ያለ መሆኑን ገልጸው እንደ ሀገር ጠቅላይ ሚኒስትር ዶክተር አብይ አህመድ የ5 ሚሊዮን ኢትዮጵያውያን ኮደርስ ስልጠና ኢኒሼቲቭ ማስጀመራቸውን አስታውሰዋል። ስልጠናው በኦንላይን ለተከታታይ 6 ወራት በዌብ ፕሮግራሚንግ፣ በአንድሮይድ ማበልጸግ፣ ዳታ ሳይንስና አርቲፊሻል ኢንቴሊጀንስ መሰረታዊ የዲጂታል ክህሎት ስልጠና የሚሰጥ ነው ብለዋል። በከተማ አስተዳደሩ በተለያዩ ማህበራዊ መሰረት 2500 ሰልጣኞችን ለማሰልጠን እቅድ ተይዞ እየተሰራ መሆኑን ገልጸዋል። በኢኮኖሚ ዘርፍም ገቢ የሚገኝበት ነው ያሉት አቶ ዘለቀ የኮደርስ ስልጠናው ዘመኑን የዋጀ የዘርፉ ባለሙያ ለመፍጠር የሚያስችል ወሳኝ ፕሮጀክት በመሆኑም እድሉን መጠቀም ይገባልን ብለዋል። በከተማ አስተዳደሩ በተመረጠው ትምህርት ቤትና በፖሊቴክኒክ ኮሌጅ የሚሰጥ ነው ያሉት አቶ ዘለቀ የቴክኖሎጂ እውቀት ያላቸው ዜጎች የስራ እድል እንዲያገኙ የሚያደርግ መሆኑንም አንስተዋል። የዲጂታል ኢትዮጵያ አካል የሆነው የ5 ሚሊዮን ኢትዮጵያውያን የኮደርስ ስልጠና ዲጂታል ክህሎትን ለማሳደግ በኢትዮጵያና በተባበሩት አረብ ኤሚሬትስ መንግስታት የተጀመረ የትብብር ፕሮጀክት መሆኑንም አስረድተዋል። የቦንጋ ከተማ አስተዳደር ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት በስሩ ለሚገኙ አመራሮችና አባላት በመረጃ አያያዝና አጠቃቀም ዙሪያ ስልጠና ሰጠ። ስልጠናው የአባላትን የመፈጸም አቅም የሚገነባና የተሻለ ቁመና እንዲኖራቸው የሚያግዝ ነው ተብሏል። ዘገባው የባልደረባችን ናስር ተማም ነው። ቤተልሔም መምሩ የስልጠና መድረኩን የህዋስ አመራሮች፣ የመሰረታዊ ድርጅትና የሊግ አመራሮች የተሳተፉ ሲሆን በመረጃ አያያዝና አጠቃቀም ላይ ያተኮረ መሆኑ ተገልጿል። መድረኩን በንግግር የከፈቱት የቦንጋ ከተማ አስተዳደር ብልጽግና ፓርቲ ጽህፈት ቤት አደረጃጀት ዘርፍ ኃላፊ ወይዘሮ ትዕግስት ኃይሌ በዚህ ወቅት እንደተናገሩት ብልጽግና ፓርቲ ሀገር የሚያሻግር ሰፊ ራዕይ ያለው መሆኑን ገልጸው በዚህ ረገድ አባላቱ፣ ደጋፊዎቹና አመራሩ ቀን ከሌሊት መስራት እንዳለባቸው አስገንዝበዋል። ትልቁ ጉልበት አባላችን ነው። ስለዚህ አባሉ ደግሞ ታች ወርዶ የሚያጠራበትን መንገድ እንዲያመቻችልን ነውና ይሄን ይዘን መሄድ ስላለብን ነው። ስለዚህ ሁላችሁም የዛሬው መድረክ ያው ከዳታቤዝ ጋር ተያይዞ ያለውን ነገር አዲሱ ዳታቤዝ ማስገባት ስላለብን ነው። ባለፈው ያስገባነው በፊቱ ዳታቤዝ ነው። አሁን ግን አዲሱ ዳታቤዝ ስለመጣ በሱ የምናስገባበትን ምቹ ሁኔታ ለመፍጠር ነውና ይሄን ሐሳብ ይዘን መቀጠል አለብን። ከዚህ ባለፈ ግን ሁላችንም ያው ተባብረን ተጋግዘን ነው ይሄን ተግባር የምንወጣው። የመድረኩ ተሳታፊዎች ይህንን አስመልክቶ በሰጡት አስተያየት ስልጠናው ዘርፈ ብዙ ፋይዳ ያለው መሆኑን ተናግረዋል። የዛሬው ስልጠና በተመለከተ አጠቃላይ የአመራር የአባላት የዚህ የብልጽግና ፓርቲ አመራር አባላት
አደረጃጀቶች ደጋፊዎች በአንድ ቋት ላይ ሆኖ በቴክኖሎጂ በታገዘ ጥራቱን የጠበቀ በእውነታ ላይ የተመሰረተ እንዲቀመጥ ነው ሰፊ ስልጠና የተሰጠ። እጅግ በጣም ጥሩ ነው። ይህ ስልጠና መምጣቱ ለኛ እጅግ በጣም ጥሩ አጋጣሚ ነው። ያው ቀደም ሲልም ስንሰራ የነበረበት አሰራር ነበር። ነገር ግን በአሁኑ ሰዓት አባላት እንዴት ይመዘገባሉ? ዘመኑ የቴክኖሎጂ የሚዲያ ነውና በዛ መልኩ ፎርማቱን አሻሽሎ ነው የመጣው። ለምሳሌ የስም መመሳሰሎችን፣ የእድሜ መጭበርበሮችን እንዲሁም ደግሞ ከገቢያቸው አንጻር ፓርቲን ሊደግፉ ሲገቡ ፓርቲውን እየደገፉ ያልሆኑትን አባላት በደንብ አጥርቶ የሚያመጣና ቀጠና ላይም ሲወረድ ደግሞ በዋነኝነት የኛ አባል ያለው ያው ነዋሪው ግንባር የምንለው ነው። ኢንተርፕራይዝ ግንባሩም እንዲሁም ፐብሊክ ግንባሩ በተጨባጭ መረጃቸው ብዙ ጊዜ ከአይቤክስ ስለሚወሰድ የሚቸግር አይደለም። በነዋሪ ግንባር ያለው ግን ብዙ ጊዜ በጣም የምንቸገርበት አካባቢ ለቀው የሚሄዱ እንዲሁም በከተማችን እንደሚታወቀው በመልሰው ማልማት ብዙ ቦታዎች የተፈናቀሉ ወይንም ቦታቸውን ይለቀቋሉና ከዛ ጋር ተያይዞ ያራሻ ለውጦች ስላሉ አባላት የት እንዳሉ የተቸገርንበት ነውና ይሄን የሚያጠራ እንዲሁም የሞቱትን ካልሞቱት ጋራም ለመለየት በእጅጉ የሚጠቅም ስልጠና ነው። ከዚህ ስልጠና ያገኘሁት ቀድሞ በወረቀት ላይ በነበሩ በተለያየ ቦታ ላይ እንዲወድቁ የነበሩ መረጃዎችን በተለይ የፓርቲ አባላት አመራር መረጃዎችን ወደ ዲጂታል ቴክኖሎጂ አሁን ቴክኖሎጂ ወደ ደረሰበት ወደ ዲጂታል ቴክኖሎጂ በመቀየር በሶፍት ኮፒ ቀጥሎም ምናልባት በኦንላይን ቴክኖሎጂ የደረሰበት ደረጃ ላይ የማዘመኑ ሂደት ላይ እየሄደ እንዳለን ያገኘሁት። እንደዚሁም ፓርቲውን ተሻጋሪና ውጤታማ ለማድረግ የአባላቱ ሚና ከፍተኛ መሆኑን ተሳታፊዎቹ ጠቁመዋል። በተሰማራበት መስክ ላይ ጠንካራ ብቁ ተወዳዳሪ መሆን አለበት። እንግዲህ የፓርቲ አባል ሆኖ ጠንካራ ከሆነ ሌላውም በዚህ ልክ ጠንካራ አባል እየፈራ ይሄዳል። ይሄ የመጀመሪያው ምንም ማንደራደረው ነው። ሁለተኛ ደግሞ ይሄ ፓርቲ ያቀረበው ህገ ደንቦች፣ መተዳደሪያዎች፣ ፖሊሲዎች፣ ስትራቴጂዎች አሉ። ካንደም በቀደሙ 2014 ይሄ ፓርቲ ያጸደቀው መተዳደሪያ ህገ ደንቦች አሉ። እነዚህ ህገ ደንቦችን መጀመሪያ መረዳት ለሌሎች ደግሞ ማስረዳት የአባሉ ሚና ነው ከፍተኛውን ድርሻ የሚወስደው። ይህም ስልጠና ደግሞ የአባሉንም አቅም ለማሳደግ አባሉንም እውቅና ለመስጠት ነው። ቀደም እንዳልነው አንድ አባል እስከ አያቱ ተመዝግቦ እድሜው በትክክል ተመዝግቦ ወራዊ ገቢው እንዲሁም አመታዊ ገቢው በትክክል ተመዝግቦ መለየት ነው ትልቁ የዚህ ዓላማ። ስለዚህ እነዚህ አባላት ደግሞ በዚህ የዳታ ልክ ሲመዘገቡ እዚህ ወይንም ቦንጋ ከተማ ላይ አሊያም ዞናችን ላይ አሊያም ክልላችን ላይ ብቻ የሚቀር ሳይሆን ይሄ መረጃ የመረጃ ቋት ውስጥ የመረጃ ደህንነት መረብ ውስጥ ገብቶ እንደ ፌዴራልም የሚመዘገቡበት ስለሆነ ለአባላቱ የሚያመጣው ፋይዳ እጅግ በጣም ጥሩ ነው። በዚህ ዙሪያ ተጨማሪ አስተያየት የሰጡን ደግሞ የከተማ አስተዳደሩ ብልጽግና ፓርቲ ጽህፈት ቤት አደረጃጀት ዘርፍ ኃላፊ ናቸው። እኛ እስካሁን በሰራነው ልክ አደረጃጀት እያጠራን ነው። ታች ላይ አሁን 6ቱ ቀጠና ማለት ታች የኛ አባላት ያሉበት ቦንጋ ከተማ ላይ 6 ቀጠና አለን። ከ6ቱ ቀጠና ያው ዋና ፊት የወጡ ቀጠናዎች ብለን የምንወስዳቸው ዩኒቨርሲቲና ኮሌጅ ቢሆኑም እነዚህ 4ቱ የቀሩ ቀጠናዎች 6ቱን ጨምሮ በደንብ ማህበረሰቡ ጠለቅ ያለ ግንዛቤ አግኝቶ ይህን ስልጠና መውሰዱን ታች አደረጃጀት ስልጠና ሰጥተናል። በአደረጃጀት ስልጠና ብንሰጥም ኦዲት ስራ ግን አላደረግንም። አሁን መረጃው መጥቷል፣ ሪፖርቱ መጥቷል። ግን ታች ላይ ወርዶ እነዚህ እንዲያጣሩና ማህበረሰቡ ምን ያህል ግንዛቤ ያለው አሁን ለምሳሌ በአንድ ህዋስ ስንመሰርት ከ11 እስከ 22 ነው። ከ11 እስከ 35 እንመሰርታለን። እውነት ከ11 እስከ 35 በአደረጃጀት መመሪያ መሰረት ነው ወይ ታች ህዋስ የተመሰረተ ያለው የሚለውን ኦዲት እንዲያደርጉ ነው። ኃላፊው አክለውም ከዚህ መድረክ የሚጠበቀውን ውጤት አብራርተዋል። አንደኛ እኛ አባላችን እውነት ወደፊት በፓርቲያችን እምነቱን ጥሎ ነው ወይ ያለው እውነት መሬት ላይ ወርዷል የሚለውን ነገር ግንዛቤ እንዲያገኝ በቃ ይሄን እንደ ግብ ይዘናል። ከዛ ባለፈ ደግሞ 6450 የምንለው አባሌኛ ታች ላይ በህዋስ ጎጆ ቁጭ ብሎ እየተወያየ ነው ወይ ውይይት እያደረገ ነው ወይ የሚለውን የማወቅ እና የማጥለቅ ስራ ነው ብለን የምንጠብቀው ማለት ነው።
መመልመሉ አንዱ ከበፊቱ ስልጠና ባህሪ አንዱ የሚለየው ነው። ሁለተኛ በቦንጋ ከተማ 01 ቀበሌ ገበያ ሜዳ በሚባለው አካባቢ የደረሰው የእሳት አደጋ በንብረት ላይ ጉዳት ማድረሱ ተገለጸ። በደረሰው የእሳት አደጋ ንብረት የወደመባቸው ነዋሪዎች ድጋፍ እንዲደረግላቸው ጠይቀዋል። አንተነህ ፍቃዱ ተጨማሪ አለው። በቀን 21/01/2017 ዓመተ ምህረት በቦንጋ ከተማ የ01 ቀበሌ ነዋሪዎች የሆኑት ግለሰቦች ንብረት ላይ የእሳት አደጋ ደርሰዋል። አደጋውን በተመለከተ ንብረታቸው ወደመባቸው ግለሰቦች ለካፋ ቴሌቪዥን አስተያየታቸውን ሰጥተዋል። ከልጅነት እስከ እውቀት የለፋውት እንትን ሁሉ የወደመው ምንም የተረፈ ነገር የለም። እንግዲህ ምናልባት ባለሙያው ካላየ በስተቀር እኔ አሁን ግምቱን ይሄ ነው ብዬ መናገር አልችልም። እድሜ ልክ የተሰራ ስራ ስለሆነ እና አልቆብኛል። እንግዲህ የኔ ሁለት ነው፣ እዚህ ደግሞ የጎረቤቴ አንድ ነው። የኔን ለማዳን እሱ የለፋ ነው፣ እሱም የተቃጠለው። ተከራይቼ ነው የምሰራ እና በትላንትናው ቀን አጋጣሚ እኔም ቤት ነበርኩ። ብዙ እቃዎች ነበሩ፣ ቢራም ሚልም ብዙ ነገር ነበረኝ። ያን ሁላ ነገር አጥቻለሁ። ቢያንስ ከ70,000 በላይ ነው ያወጣሁት ለዚህ ቤት ከነ ቤት ኪራዩ ከነ እቃው ምናምን ከዛ በላይ ነው ያወጣኋቸው እቃዎች። እሱንም ደግሞ ብዙ ወራቶችንም አልሰራው ከሰራው ገና ሁለተኛ ወሬ ነው። በቃ በዚህ አጋጣሚ ብዙ ንብረቴን ነው ያጣሁት። በልጅነቴ ለፍቼ አመጣሁት ነገር መተዳደሪያም ጫማ ነበር ሰርቼ የምኖረው። ከዛ በብዙ ቀን ቢያንስ በግምት ብዙ ቀን ማለት ይቻላል በትንሹ የጀመርኩትን ጥሩ ሁኔታ እየሰራውኝ ገና ከዚህ በላይ የተሻለ ስራ ለመስራትም ትምርቴንም ለመቀጠል 12 ላይ ያቆምኩትን ትምርቴንም ለመቀጠል ገና ብዙ ያስብኩኝ ነበር። ከስራ ወደ 12 ሰዓት ተኩል ምናምን ዘግቼ ሄድኩት። ከዛ በፊትም እኔ ቢያንስ የተወሰነ ጊዜ ሰርቼ ያለው እዚህ እንደዚህ ያጋጥማል። ምን ይሆናል መብራትም ቢሆን እኔ ሶከቱን የምጠቀምበት መብራት በፊት ደህና ነበር፣ ሽቦም ማስተማማኝ ነበር። እኔ ደግሞ ይከሰታል ይሆናል ብዬ አላሰብኩት። ወደ ከ400,000 ብር በላይ ቢሆን ነው እኔ ያው እንግዲህ እንደምታዩት እየተቃጠለውና ከዛ የቀረውን ጨምሮ ያው የቀረው እቃ የለም ማለት ይቻላል። በጮሄት ነው ቆርቆሮ ምናምን እንኳን እኛ የሩቅ ቀርቶ እኛም አልሰማንም። በጮሄት ነው የተነሳ ነው። ስንመጣ እሳት ልክ ሌላ ነገር ነው። እንግዲህ ይሄን አልፎ ተመልከቶ ይሄ እሳት እና አልተቻለም። ሶስቱ ሱቆች በሙሉ ተያይዘዋል። እነዚህ ሶስቱ ሱቆች ምንም ማውጣት አልቻልንም። ምክንያቱም የእሳት ኃይል አደገኛ በመሆኑ ከቆርቆሮ ጋር ተያይዟል። ሰው አንደኛ የኛ ስጋት መብራት ነው። መብራት ወዲያውኑ እግዚአብሔር ይስጣቸው አካባቢ ሰው ተረባረበና ለመብራት ተደወለ። መብራቶቹ አጠፉ። መብራቱ ሰው እንዳያልቅ ከብረት ጋር ተያይዞ እና ወጣቶች ጎልማሶች በሙሉ ተረባረቡና ብረባረቡም ወደ ሌላ ንብረት ወደ ሌላ መኖሪያ ቤት እንዳይሄድ አድርገውታል። ንብረቱ ግን ወድሟል። እና በጣም የሚያሳዝነው ምንድነው ንብረት መውደሙ ነው እንጂ የሰው ህይወት ተርፏል። በተጨማሪም የሚመለከታቸው በሙሉ ድጋፍ እንዲያደርግም ጠይቀዋል። አስተላልፈው በእርግጥ አደጋ በጣም ከባድ ነው። በእውነት በጣም ሞራልን የነካ ነው። እንግዲህ ከጡረታ ከመውጣት በፊት የሰራሁት ንብረት ነው በሙሉ ወደመ። እንግዲህ እንዲረዳኝ እንዲጠነቀቅ ራሱንም እንዲጠብቅ ንብረቱን እንዲጠብቅ ከማድረግ ውጪ እንግዲህ ምን እምላለሁ። እንግዲህ እንደምነግር ያላቅም የበራሴ ጉልበት ነው የለፋ መጣሁት። እዚህ ምድር ላይ ማንም ረዳኝ የለም ከፈጣሪ ውጪ። ብዙ ሀገር ተቃጥዬ ነው መጣሁት ትላንትና። የተለይ ጥንቃቄ ሁሌ ያው ዘግተን ከሱቅ ሰርተን ውለን ዘግተን ስንወጣ ያለውን ነገር አረጋግጠን መውጣት አለብን። የቻልኩትን ያህል እኔ ተስፋ ቆርጬ ወደ ኋላ እንዳልመለስ የሚመለከተው አካል ሁሉ ብረዳኝ ስራዬንም መልሼ እቀጥላለሁ። አስተባበርን ያለ ነው። መቼም ሰው ለሰው መድኃኒት ነው። ሰው ለሰው መድኃኒት ነው እና ሰው ያለበትን 10 ሳንቲም 1 ብርም እንደዚህ አድርጎ እንዲረዳቸው እያስተባበር ነው ቁጭ ብለን ከጠዋት ጀምሮ እስካሁን ድረስ። የቦንጋ ከተማ አስተዳደር ፖሊስ ጽሕፈት ቤት አደጋውን በተመለከተ በማጣራት ላይ መሆኑን ተናግረዋል። ቀን 21 1ኛ ወር 2017 ዓ.ም ዕለቱ ማክሰኞ ከሌሊቱ 9 ሰዓት በምንበት ሰዓት ላይ ነው እንግዲህ ቃጠሎ 01 ቀበሌ ውስጥ አዲስ ብርሃን ቁጥር 1 ተብሎ የሚጠራበት አካባቢ ላይ በአንድ ግለሰብ ቤት 2 ኮንቴነሮች እና በሌላኛው ግለሰብ አንድ
ሱቅ ላይ ነው ቃጠሎ የተነሳው። እንግዲህ ያው ቃጠሎ ሲነሳ ቃጠሎ ምንድነው ምክንያቱ የሚለው ነገር በማጣራት ሂደት ላይ እንገኛለን። ከዛ ጋር ተያይዘው ያው ቦንጋ ከተማችን ላይ ከዚህ ጋር ወደ 3 ነው ወደ 2 እንደዚህ አይነት ቃጠሎ አደጋዎችን ያው በዚህ አመት ውስጥ ብቻ ልናስተናግድ ችለናል። እንግዲህ ያው በትናንትናው አደጋ ላይ አጋጣሚ ነው በሰው ህይወት ላይ በሰው አካል ላይ የደረሰ የቃጠሎ አደጋ የለም። ይሁንና ግን በውስጡ የነበሩት የንግድ አጋጣሚ ነው ኮንቴነሮች የንግድ ሱቆች ነበሩና በውስጡ የነበሩት እቃዎቹ ሙሉ በሙሉ የወደሙበት ነገር ነው ያለው። ምክንያቱም ሰዓቱ ከሌሊቱ 9 ሰዓት አካባቢ ነው። ውጪ ላይ ሱቆችን ጥበቃ ላይ የነበሩ ማህበረሰብ ነው ያው ለሚመለከተው ክፍል በዛ አካባቢ ላለው ማህበረሰብ ጠርቶ ህዝቡ ተነስቶ ያንን ነገር ወደ ሌላኛው ቤት ላይ ወደ ሌላኛው ሀብት ላይ ቃጠሎ ሳይተላለፍ በፊት ቀድሞ ማህበረሰቡ ሊከላከል የቻለውና የጽህፈት ቤቱ አዛዥ አክለውም ህብረተሰቡ ከእንደዚህ አይነት አደጋ ራሱንና አካባቢውን እንዲጠብቅም መልእክታቸውን አስተላልፈዋል። እንደዚህ ነገሮች ላይ ነጋዴዎቹ ወይዛ አካባቢ የጉዳዩ ባለቤቶች በተለይ ከመብራት ጋር ተያይዘው ትልቅ ጥንቃቄ ማድረግን የሚፈልጉ ነገሮች ናቸው። በአንድ ጊዜ የሚነሱት ችግሮቹ ለሌላኛው ጊዜ ችግር እንዳይነሳ ምልክት መሆን ያስፈልጋል። ወይ ጥንቃቄ እንድትወስድ የማያደርግበት ነገር ካልተፈጠረ በቀር አስቸጋሪ ስለሆነ እንደዚህ አይነት ነገሮች ላይ ሱቅ ተዘግቶ ሱቅ ሰርተው ውሎ ዘግተው በሚሄዱበት ሰዓት ላይ ማታ ቆጣሪውንም ሌሎችንም ነገሮችን ዘጋግተው ካልሄዱ በቀር አስቸጋሪ ነው። ከዚህ ጋር እንግዲህ 3 ነው 4 ነው ብያካለውና እንደዚህ አይነት ተደጋጋሚው ስላሉ ትልቅ ጥንቃቄ የሚፈልጉ ነገሮች ናቸው። ግን ያው ንብረት ውድመትን በተመለከተ በሶስቱም ሱቆች ውስጥ ላይ የነበሩት ንብረቶች ሙሉ በሙሉ የወደሙበት ነገር አለ። ከዛም አልፎ ዙሪያ ያሉ ኮንቴነሮችን መያዝ ሂደት በጀመረበት ነው ማህበረሰቡ ወጥቶ ተረባርቦበት እሳቱን ሊያጠፋ የቻለው። ሌላኛው መኖሪያ ቤትና ሌሎች ንብረቶችም ላይ ከመተላለፉ በፊት ህዝቡ ያው ተረባርቦ ሊያከሽፍበት ችሏል። ያው ምርመራውን ቀጣይ ላይ በሂደት የምናይበት ሁኔታዎች ናቸው የሚኖሩት። ሸማችና ነጋዴውን ተጠቃሚ የሚያደርግ የንግድ ስርዓት ለማስፈን የኦንላይን ንግድ ምዝገባና ፍቃድ አሰጣጥ ስራ እየሰራ መሆኑን የካፋ ዞን ንግድና ኢንቨስትመንት መምሪያ ገለጸ። መምሪያው የ2017 በጀት ዓመት የኦንላይን ንግድ ምዝገባና ፍቃድ አሰጣጥ የእስካሁን አፈጻጸም ላይ ከባለድርሻ አካላት ጋር ምክክር አድርጓል። ዘገባው የካፋ ዞን መንግስት ኮሚኒኬሽን ነው። ምህረት ማሞ በ2017 በጀት ዓመት የኦንላይን የንግድ ምዝገባና ፍቃድ አሰጣጥ እስካሁን አፈጻጸም ሪፖርት በመምሪያው ባለሙያ ወይዘሮ ፍሬህይወት ታከለ ቀርበው በተሳታፊዎች ውይይት ተደርጎበታል። በንግድ ስርዓት ውስጥ የሚስተዋሉ ምክንያታዊ ያልሆኑ የዋጋ ንረት፣ ህገወጥና መሰል ችግሮችን ለማስወገድ ዋነኛ የኦንላይን ንግድ ስርዓት እንደሆነ የካፋ ዞን ንግድና ኢንቨስትመንት ኃላፊ የሆኑት ወይዘሮ ታሪኳ ታከለ ገልጿል። በካፋ ዞን በ2017 በጀት ዓመት ከ20 ሺህ በላይ ነጋዴዎችን በኦንላይን የንግድ ምዝገባና ፍቃድ አሰጣጥ መረጃ ለመመዝገብ ታቅዶ እስካሁን ከ9 ሺህ በላይ ነጋዴዎችን መረጃ በኦንላይን መመዝገባቸውን ኃላፊው ተናግሯል። በዞናችን የኦንላይን ንግድ ምዝገባና ፍቃድ አሰጣጥ ስርዓቱ ውስጥ 13 መዋቅሮች መግባታቸውን የገለጹት ወይዘሮ ታርቋም የተቀሩት 4 መዋቅሮች የኢንተርኔት አማራጮች ባለመኖሩ ያለመግባታቸውን አመላክተዋል። እንደ ኃላፊው ገለጻ ሸማቹና ነጋዴውን ተጠቃሚ የሚያደርግ የንግድ ስርዓት ለማስፈን የኦንላይን ንግድ ምዝገባና ፍቃድ አሰጣጥ ስራ እየተሰራ መሆኑን ጠቁሟል። የኦንላይን ንግድ ምዝገባና ፍቃድ አሰጣጥ ስርዓቱን ውጤታማ ለማድረግ በየደረጃው ያሉ ባለድርሻ አካላት አጽንኦት ሰጥቶ እንዲሰሩም ኃላፊው አሳስበዋል። የካፋ ዞን ንግድና ኢንቨስትመንት መምሪያ ምክትል ኃላፊና የኢንቨስትመንት ዘርፍ ኃላፊ የሆኑት አቶ ሀብታሙ ገብረስላሴ በበኩላቸው የነጋዴዎቹን መረጃ እንደ ሀገር በአንድ ማዕከል በዘመናዊ መልኩ ለመያዝ ኦንላይን ንግድ ስርዓትን ተግባራዊ ማድረግ ወሳኝ ነው ብሏል። የኦንላይን ንግድ ምዝገባና ፍቃድ አሰጣጥ ስርዓቱ በተለያዩ ምክንያቶች የሚፈጠሩ ብልሹ አሰራሮችን ለማረምና ለመቆጣጠር የሚጠቅም መሆኑን አቶ ሀብታሙ አብራርተዋል። በዞናችን ውስጥ ያሉ ነጋዴዎችና በሀገርና በዓለም አቀፍ ደረጃ ተወዳዳሪ ለማድረግ የዲጂታልና ኦንላይን ንግድ ምዝገባ ስርዓቱን ውጤታማ ለማድረግ ትኩረት ሰጥቶ መስራት እንደሚገባም ተናግሯል። ከተሳታፊዎቹ መካከል አስተያየት ሰጪዎቹ እንዳሉት የኦንላይን ንግድ ምዝገባና ፍቃድ አሰጣጥ ስራ የነጋዴውን ማህበረሰብ ጊዜና ወጪ የሚቆጥብ እንደሆነም ጠቁሟል። በስራ ወቅት የኢንተርኔት መቆጣጠር፣ የባለሙያዎች እጥረት፣ ከነጋዴዎች መሟላት የሚገባቸው መረጃዎች አለመሟላታቸውና መሰል ችግሮችን ላብነት የሚጠቅሱ ተወዳዳሪዎች መሆናቸውንም ገልጿል። ከአስተያየት ሰጪዎቹ ለተነሱ ጥያቄዎች ከሚመለከታቸው አካላት ጋር ምላሽና ማብራሪያ በመስጠት ውይይቱ ተጠናቋል። የሸካቾች የአዲስ ዓመት በዓል ማሽቃሮ መከበር በመጀመሩ መደሰታቸውን የበዓሉ ታዳሚዎች ገለጹ። በዓሉ ለብሔሩ ባህል መጎልበትና ወደ ትውልድ ለማሻገር አይነተኛ መሳሪያ ነው ተብሏል። ክፍለ ዓለሙ በበዓሉ ላይ ታድሞ ያጠናቀረውን ተከታትለን እንመለስ። Hello,
ለመላው የሸክቾ ብሔረሰብ ማህበረሰብ እንኳን ለማሽቃሮ ባሮ በሰላም አደረሳችሁ ለማለት ፈልጋለሁ። እኩል መጀመር ሲገባው በመዘግየቱ መች ይጀመራል የሚል ጉጉት ነበርኝ። ምክንያቱም ለ18 ዓመታት ስናከብር የሸካ ወንድሞቻችን አንድም ቀን ተቋርጦ አያውቁም። ሁሉ ጊዜ ከኛ ጋር ያከብሩ ነበር። ሁሉ ጊዜ ይመጡ ነበር። ደስታቸውን የራሳቸው ደስታ አድርጎ ይቀበሉ ነበር። ሐዘናቸው ሐዘናችን አድርጎ ይቀበሉ ነበር። አንድም ቀን የማሽቀሬ ባሮ ስናከብር ቀርቶ አያውቁም። ግን መች ይሆን መተን የምናከብረው እነሱስ መች ይሆነኛ ተሳክቶ ወስደን የምናስከብራቸው የሚል በውስጣችን ቁጭት ስለነበረ የዛሬን በዓል ልዩ የሚያደርገው ነገር ከ18 ዓመት ጀምሮ በሚከበሩ በዓላት ውስጥም ስለነበርኩ መች ይሆናል ብዬ ህልም ያለምኩኝ ህልሜ መሳካቱ እግዚአብሔር አምላክን አመሰግናለሁ። እጅግ በጣም ደስ ብሎኛል። መንግስታችን አሁን ያለውን የማህበረሰቡን ባህል እሴት ጠብቆ መሄድ ይፈልጋል። ስለዚህ ይሄ ባህሉ ተጠብቆ ማደጉ ወጣቶች ካልባሌ ቦታ እንዲታቀቡ ያደርጋል። የራሳቸውን ማንነታቸውን አክብረው ለምን የሀገራዊ አንድነት የሚመጣው መጀመሪያ የራስን ማንነት አክብረ ስትሄድ ነውና ስለዚህ ይሄንን የራሱን ማንነት የራሱን አኗኗር የራሱን ባህል ያከበረ ማህበረሰብ ሀገሩንም ይጠብቃል። የሀገር አንድነት ላይም የሌላውንም የማክበሩ ላይ ይሄዳልና ስለዚህ በዚህ መልኩ ዛሬ ላይ የሸከቾ የማሽቀሬን ባሮ ልናከብር ስንመጣ ይሄ ባህል እያደገ በሄደ ቁጥር ከማህበረሰቡ ከራሱ ከሸከቾ ብሔር አልፎ ለሀገርም የሚጠቅም ትውፊት ነው ብዬ ነው የማስበው። እንደሚታወቀው በእኛ ክልል ወደ 13 ነባር ብሔረሰቦችና በውስጥ ደግሞ በርካታ ብሔረሰቦች አሉ። እነዚህ ብሔረሰቦች የራሳቸው የአመጋገብ ስርዓት አለ፣ ራሳቸው የለቅሶ ስርዓት አለ፣ ራሳቸው የዘመን መቁጠሪያ ስርዓቶች አሉ። እነዚህ ስርዓቶች በሙሉ ጠብቀንና ጎልብተን ከሄን ነው የምንፈልገው የተለያዩ ለቱሪስት መስህቦች ሆነን ለመናገር ለምሳሌ የሸክቾ እዚህ ቦታ ላይ የምናከብረው በዓል ይሄ ቦታ በጣም ውብ አድርገን በየዓመት እዚህ አካባቢ ስናከብር ልክ መስቀል ስናከብር የተለያዩ ቱሪስቶች ከተለያዩ ሀገሮች መጥተው እንደሚያከብሩ ሁሉ ይህን በዓል እዚህ ውብ በሆነ አካባቢ ላይ በዙሪያ ተራሮችን በተራሮች ታጅቦ በደን ታጅቦ ባለው አካባቢ ላይ ስናከብር በርካታ ቱሪስቶችም መጥተው ሊጎበኙ ይችላሉ። ይሄ ለኢኮኖሚያችንም ትልቅ ፋይዳ አለ። ከዘመናዊነት ጋር ተያይዞ የህዝብን ባህል የሚያጠለሹና ለስርዓት አልበኝነት የሚያጋልጡ ተግባራትን ለማድረቅ የሚያስችል ባህላዊ ህግ በሸካቾች ብሔር የባህል ምክር ቤት ወጥቶ በህዝቡ ይሁንታን አገኘ። የወጣው ባህላዊ ህግ ከመንግስት አሰራር ጋር የማይጣረስ ይልቁንም ልማትን ለማረጋገጥ አጋዥ እንደሆነ አስተያየት ሰጪዎች ተናግረዋል። ክፍለ ዓለሙ ተከታዩን አሰናድቷል። በመጀመሪያ ደረጃ የሸካ ባህል ምክር ቤት ከተቋቋመ በ6 ወር ውስጥ ይህን የመሰለ አስገራሚና ታላቅ ስራ በመስራቱ እጅግ በጣም አድርጌ ላመሰግን እፈልጋለሁ። this is surprising for me በጣም የሚገርም በ6 ወር ውስጥ መዋቅር ራሱ አደራጅቶ መጨረስ እጅግ በጣም ከባድ በሆነበት ሰዓት በዚህ መሃል ላይ ይህን አዋጅ ብቻ ማውጣት አይደለም፣ ብሔረሰቡን ባህል ታሪክ ወግ እንዲጠበቅ ህዝቡ እንዲረጋጋ ወደ ሰላማዊ መንገድ እንዲገባ በሰላም ከጎረቤት ወንድሞቹ ጋር አብሮ እንደኖር አብሮ እንዲሰራም ጭምር ትልቅ ሚና ሲጫወት እንደነበረ መረጃ አለ። ትልቅ ስራም ሲሰራ ነበር። አይደለም በ6 ወር ውስጥ ይህን የተዘጋጀውን መስተንግዶ ብቻ ማዘጋጀት ራሱ በራሱ ከባድ ነውና በዚህ አጭር ጊዜ ውስጥ ይህንን አዋጅ አውጥቶ ማህበረሰቡን ወደ ቀድሞ አያቶቹ ባህል ታሪክ ማንነት መልሶ የመግራት ስራ ውስጥ በመግባቱ እጅግ በጣም የሚያኮራ ተግባር ነው። ከምንም በላይ ደግሞ ዛሬ በጣም ደስ ያለኝ የሸከቾ ምክረቾ ያቀረበው አዋጅ አለ። ይሄ አዋጅ የሸከቾ ማህበረሰብ በራሱ መልማት እንዳለበት የራሱ የሰውን መጠበቅ እንደሌለበት ከሌብነት ከብልሹ አሰራር የጸዳ እንዲሆን በጣም አዋጁን አጥብቀው ነው ሲያቀርቡ የነበረው። ወጣቶችም ደግሞ ወዳልተፈለገ ቦታ እንዳይሄዱ የወጣው አዋጅ ቀላል አይደለምና ስለዚህ ዛሬ ላይ ይሄ የማሽቀሬ ባሮ የዘመን መለወጫ በዓል አንደኛ ንጉሱ ህዝባቸውን መልእክት የሚያስተላልፉበት ያላለማ ካለ እንዲያለማ የሚያደርጉበት ያለማውን ደግሞ ጥሩ ውጤት
ያመጣውን የሚያሞግሱበት ስለሆነ በዚህ ልክ በደመቀ መልኩ የተከበረ መሆኑን አይቻለሁ። አዋጁም ደግሞ በጣም የሚያሰራ ህብረተሰቡንም የሚያነቃቃ አይተ ከሆነ አዋጁ ተነቦ ሲያልቅ ህዝቡ ደስተኛ ነበረና የህዝቡን ፍላጎት ያማከለ መልስ የሚሰጥ አዋጅ መሆኑን ነው ያየሁት። ስለዚህ ሁሉም ለዛ አዋጅ ተገዢ ይሆናል ብዬ አስባለሁ። የወጣው አዋጅ ደግሞ ለመንግስትም ጠቃሚ ነው። ምንም ከመንግስት ጋር የሚቃረን አይደለም። ለመንግስት አሰራር፣ ለመንግስት ልማት፣ ለፖሊሲዎች የሚጠቅም አዋጅ መሆኑን አይቻለሁና ዛሬ ላይ ከምንም በላይ ለመጀመሪያ ጊዜ እየተከበረ ያለው መሽቀሬ ባሮ ደማቅ ነው። ወጣቱም ይሄንን ባህል ትውፊት ጠብቆ ማንነቱን ጠብቆ ማሳደግ አለበት ለማለት ፈልጋለሁ። እንኳን አደረሳችሁ ማለት ፈልጋለሁ። ከትውልድ የምትጠበቀው ምንድነው? ቀድሞም ይህንን ታሪክ ይህንን ባህል ጠብቆ ነው የመጣው። ሸካቸው ማህበረሰብ ስርቆት አይወድም፣ ሌብነት አይወድም፣ ጥንቆላ አያውቅም፣ ዝርፊያ አያውቅም፣ ታላቁን ያከብራል፣ እንግዳን ያከብራል። ይህ አብዛኛው ቀድሞም የነበረ እሴት ስለሆነ በመሀል አካባቢ የገቡ ባዕድ ባህሎች ገብቶ ትንሽ የሸራረፉ ስለነበረ ከዛሬ ጀምሮ ይሄ ትውልድ ቀድሞ አያቱ ቅድመ አያቱ ሲጠብቅ የነበረውን ይህንን ታሪክ ይህንን ሕግ ይህንን አዋጅ አክብሮ የአያቱ የቅድመ አያቱን ማንነት፣ ባህል፣ ታሪክና ቋንቋን አጠናክሮ ማስቀጠል መቻል አለበት። በተለይ ደግሞ ወጣቱ ባህሉን የራሱ ማድረግ አለበት፣ ታሪኩን የራሱ ማድረግ አለበት። እነዚህ አያቶቻችን አባቶቻችን ከዚህ በኋላ ብዙ ዓመት አይኖሩም። እየገነቡ ያሉት ለቀጣዩ ትውልድ ስለሆነ የራሱ ሀብት የራሱ ቅርስ ስለሆነ ይህንን ባህል ተንከባክቦ አሳድጎ በዩኔስኮ አስመዝግቦ ማህበረሰቡ በኢኮኖሚ እንዲጠቀም፣ በማህበራዊ እንዲጠቀም፣ በፖለቲካ ረገድ እንዲጠቀም ማድረግ መቻል አለበት። ወደ ኢኮኖሚ ቀይሮ ወደ ገንዘብ ወደ ሀብት ቀይሮ ይህንን ባህል መጠቀም መቻል አለበት የሚል በተለይ ወጣቱ ትውልድ ይህንን የተማሩ ምሁራን ደግሞ ተጨማሪ ምርምሮችና ጥናቶችን አድርጎ ተደጋግፈን የበለጠ ከዚህ በላይ አስፍተን አዛድገን መሄድ አለብን የሚል ምሁራዊ ምክር አለኝ። በበዓሉ ላይ የተላለፉ የንጉስ መልእክቶችና ሌሎች መልእክቶችም በጣም አስተማሪ ነው የነበሩ። አብዛኛ የስራዎቻችን የሚደግፉ መልእክቶች ስለሆኑ በዚህ በኩል በጣም ደስ ብሎኛል። አሁን የመጡ አዳዲስ ነገሮችን ሊያወግዝ አዳዲስ ነገሮች ሲሉ የማይጠቅሙ ነገሮች ከባህሎቻችን ጋር የማይሄዱ ነገሮች በተገቢ እያወገዘ ነው። ይህን በደንብ ጠብቀን ከሄድ ነው ይህን አካባቢ በእርግጠኝነት የቱሪስት መስህብም ጭምር ልናደርግ እንደምንችል እምነት አለኝ። የተከበራችሁ ተመልካቾቻችን ከከፋ ቴሌቪዥን ለሳቱ ያዘጋጀናቸው ዜናዎች እስካሁኖቹ ነበሩ። ዜናዎቹን በመምራት ብሩክታይት ብርሃኑ አብሬያችሁ ቆይታ አደረግኩ። ቀሪ የጣቢያችን መሰናዶች ይቀጥላሉ። መልካም ጊዜ።